አሁን በዚህ ሰዓት ሰውነታችሁ ውስጥ ምንም አይነት ድምፅ ሳያሰማ የሚንቀሳቀስ ገዳይ አለ። ምንም አያማችሁ፣ ጤናማ መስላችሁ በየቀኑ ስራ ትሄዳላችሁ፣ ስቃላችሁ። ነገር ግን በድንገት ያለምንም ማስጠንቀቂያ ህይወታችሁን ሊያጠፋ ይችላል። ይህ ጸጥተኛ ገዳይ የደም ግፊት ወይም ሃይ ብለድ ፕሬሸር ይባላል። አንድ ጥያቄ ልጠይቃችሁ። ጤናማ መስሏችሁ በየቀኑ ጠዋት የምትበሉት ምግብ ኩላሊታችሁንና የደም ስራችሁን እያወደመው እንደሆነ ብነግራችሁ ታምናላችሁ? የትኛው ምግብ ይመስላችሁ? አሁኑኑ ቪዲዮ አቁሙና ከታች ኮሜንት ላይ ገምቱ። መልሱን ትንሽ ቆይቼ እነግራችኋለሁ። የደም ግፊት የዓለም ጤና ድርጅት እና ሲዲሲ መረጃዎች እንደሚያሳዩት በዓለማችን ለሚከሰቱ ድንገተኛ ሞቶች፣ ለስትሮክ እና ለልብ ድካም ዋነኛ መንስኤ ነው። ግን አብዛኛው ሰው በሽታ እንዳለበት እንኳን አያውቅም። ዛሬ የምንበላቸው ምግቦች ቀስ በቀስ እየገደሉ ነው። በዚህ ቪዲዮ የደም ግፊት ካለባችሁ ወይም ወደፊት እንዳይመጣባችሁ ከፈለጋችሁ ፈጽሞ ልትርቋቸው የሚገቡ 10 አደገኛ ምግቦችን በሳይንሳዊ መረጃ አስደግፌ ያሳያችኋል። ወደ ምግቦቹ ከመግባታችን በፊት ሳይንሱን በጣም በቀላል ቋንቋ ላስረዳችሁ። የደም ግፊት ምንድን ነው? የደም ስሮቻችሁን ልክ እንደ መኪና ጎማ አስቧቸው። ጎማው ውስጥ አየር ሲበዛ ምን ይሆናል? በጣም ይወጠራል፣ ከዛም ይፈነዳል። የደም ግፊት ልክ እንደዚህ ነው። ሌላ ምሳሌ እኔ ፊኛ በውሃ ስትሞሉት አስቡት። ውሃው አቅሙን ሲያልፍ ፊኛው ይፈነዳል። ሰውነታችን ውስጥም ጨው ሲበዛ ይሄ ነው የሚፈጠረው። ጨው በሳይንሳዊ ስሙ ሶዲየም ውሃን ወደ ደም ስሮች በጥብቆ ይስባል። ደም ስራችሁ ውስጥ ብዙ ውሃ ሲገባ ግፊቱ በጣም ይጨምራል። ልባችሁ ይህን ብዙ ደም ለመግፋት ሲታገል ይዳከማል። የደም ስሮች ይለጠጣሉ፣ መጨረሻም ይፈነዳሉ። ይህ ሲሆን ስትሮክ ይመታል ማለት ነው። የደም ግፊት ጠላታችን ጨው ብቻ አይደለም። የደም ግፊት ካለባችሁ ወዲያውኑ ልታቆሟቸው የሚገቡ 10 ምግቦች እነሆ። አንደኛ፣ የታሸጉ ምግቦች። የታሸጉ ምግቦች እና ሾርባዎች ጊዜ ለመቆጠብ አሪፍ ናቸው፣ ግን እድሜያቸውም እንዲረዝም ሲባል ከፍተኛ መጠን ያለው ጨው ይጨመርባቸዋል። የአሜሪካ የልብ ማህበር ኤኤችኤ እንደሚለው የደም ግፊት ያለባቸው ሰዎች በቀን ከ1500 ሚሊግራም በላይ ሶዲየም መውሰድ የለበትም። ግን አንድ ጣሳ የታሸገ ሾርባ ወይም የታሸገ ቲማቲም ብቻ ከዚያ በላይ ጨው አለው። ምግቡ ሳይበላሽ ለዓመታት ይቆያል፣ እናንተ ግን ትጎዳላችሁ። ግዴታ መጠቀም ካለባችሁ ከመጠቀማችሁ በፊት ምግቡን በንጹህ ውሃ አጠቡት። ሁለተኛ፣ የተቀነባበሩ ስጋዎች። የተቀነባበሩ ስጋዎች በጣም አደገኛ ናቸው። ስጋው እንዳይበላሽ በፋብሪካ ውስጥ በጨው ነው የሚታሹ። አንድ ስላይ ስጋ ወይም ሳላሚ እስከ 500 ሚሊግራም ሶዲየም አለው። ሳንድዊች ስትሰሩ ደግሞ አንድ ቁራጭ ብቻ ትጠቀሙ። 3-4 ስትደርቡት በአንድ ጊዜ የሙሉ ቀን የጨው ገደባችሁ ትጨርሳላችሁ። ከዚህ ይልቅ ትኩስና ያልተቀነባበሩ ስጋ በቤታችሁ አዘጋጅታችሁ ብሉ። ሶስተኛ፣ ፒክልስ ወይም አቻር። አቻር ስብ የለውም፣ ካሎሪም የለውም። ጤናማ ሊመስል ይችላል፣ ግን ዱባው አቻር የሚሆነው በከፍተኛ የጨው ውሃ ውስጥ ሲዘፈዘፍ ነው። አንድ መካከለኛ አቻር እስከ 1500 ሚሊግራም ሶዲየም ሊኖረው ይችላል። አስቡት፣ የሙሉ ቀን ጨው መጠናችሁ በአንድ ዱባ ብቻ ጨርሳችሁ ማለት ነው። አራተኛ፣ ዳቦና ፒዛ። አስታውሳችኋል ቅድም የጠየኳችሁ ጥያቄ? መልሱ ይሄውላችሁ። ዳቦ ሲበላ ጨው አይልም፣ ጣፋጭ ነው። ለዛም ነው ብዙ ሰው የማይጠረጥረው። ነገር ግን የሕክምና ተቋማት ሲዲሲ ጥናት እንደሚያሳየው ዳቦ ዋነኛው የድብቅ ሶዲየም ምንጭ ነው። ፒዛማ የደም ግፊት ቦምብ ነው። ቂጣው ዳቦ ነው፣ አይቡ ቼዙ ማለት ነው፣ በጨው የተሞላ ነው። ላይ የሚደረገው ስጋም የተቀነባበረ ነው። አንድ ቁራጭ ፒዛ ብቻ ከ700 ሚሊግራም በላይ ሶዲየም አለው። አምስተኛ፣ ፈጣን ምግብ። በፈጣን ሁኔታ የበሰለ ምግብ በፍጥነት ይገድላል። በርገር፣ የድንች ጥብስ፣ የተጠበሰ ዶሮ ሶዲየም እና በመጥፎ ስብ የተሞሉ ናቸው። የደም ስሮቻችሁን በስብ ይዘጋሉ፣ በጨው ደግሞ ይጠነክራሉ። አንድ ፈጣን ምግብ ቤት የሚሸጥ በርገር ከ900 ሚሊግራም በላይ ሶዲየም አለው። ከእነዚህ ምግቦች ውስጥ በየቀኑ የምትበሉት የትኛው ነው? አሁኑኑ ኮሜንት ላይ ጻፉልኝ። ስድስተኛ፣ ኮንዲመንቶች። ምግብ ስንበላ ጣዕም እንዲሰጠን የምንጨምራቸው ነገሮች መርዝ ሊሆኑ ይችላሉ። ካቻፕ፣ ማዮኔዝ እና ሚጥሚጣ ቀላል ይመስላሉ፣ ግን አንድ የሻይ ማንኪያ ፈሳሽ ሚጥሚጣ 190 ሚሊግራም ሶዲየም አለው። ማን ነው አንድ ማንኪያ ብቻ የሚጠቀም? ሳናስበው ምግባችን ላይ እናንዠቀዠቀዋለን። ሰባተኛ፣ ማይክሮዌቭ የሚገቡ የቀዘቀዙ ምግቦች። ስራ በዝቶባችሁ ማታ ስትገቡ እነዚህ ምግቦች አዳኝ ይመስላሉ። ዳይት ወይም ቬጅትራን የሚሉ የቀዘቀዙ ምግቦች እንኳን ሳይቀሩ ከፍተኛ ጨው አላቸው። ጣዕም እንዲኖራቸውና በረዶ ውስጥ ቆይተው እንዳይበላሹ ፋብሪካዎች ከፍተኛ ጨው ይጨምሩባቸዋል። ለምሳሌ የጾም ቺክን ናጌትስ በውስጣቸው ከፍተኛ ጨው አላቸው። ስምንተኛ፣ ጨዋማ መክሰሶች። ድንች ጥብስና በጨው የተጠበሱ ለውዞች ሱስ ያስይዛሉ። አንዴ መብላት ከጀመራችሁ ማቆም ይከብዳል። ጣዕሙ ቆንጆ ነው። ጣዕሙ ቆንጆ የሚሆነው በውስጡ ባለው ከፍተኛ ጨው ምክንያት ነው። ሳታስቡ ቲቪ እያያችሁ አንድ ሙሉ ፓኬት ቺፕስ ጨርሱ፣ የደም ግፊታችሁን ሰማይ እያደረሳችሁት ነው። ዘጠነኛ፣ ጣፋጭ ምግቦችና ኮካ ሶዳዎች። ቆይ ጨው እንጂ ስኳር ለደም ግፊት ምን ያመጣል ብላችሁ ታስቡ ይሆናል። ሳይንሱ ይኸውላችሁ፣
ብዙ ስኳር ስትበሉ ሰውነታችሁ ውስጥ ኢንሱሊን የተባለው ሆርሞን ይጨምራል። ኢንሱሊን ሲጨምር ኩላሊታችሁ ጨውን ወደ ውጭ ማባረር ትቶ መልሶ ወደ ደም ስራችሁ እንዲገባ ያደርጋል። በተጨማሪም ስኳር ቦርጭ ያመጣል፣ ውፍረት ደግሞ የደም ግፊትን ያባብሳል። አስረኛ አልኮል። ማዮ ክሊኒክ እንደሚለው አልኮል የደም ግፊትን በፍጥነት ይጨምራል። ከልክ በላይ መጠጣት የደም ስር ግድግዳዎችን ያጠነክራል። በተጨማሪም የደም ግፊት መድኃኒት እየወሰዳችሁ ከሆነ አልኮል የመድኃኒቱ ስራ ያበላሸዋል ወይም የጎንዮሽ ጉዳቱን ያከፈዋል። ወንዶች በቀን ከሁለት ሴቶች በቀን ከአንድ መጠጥ በላይ መውሰድ የለባቸው። እስካሁን ያየናቸው ምግቦች አደገኛ ናቸው፣ ግን መፍትሄው ምንድን ነው? ትንሽ ቆይቼ ህይወታችሁን የሚያድኑ 5 ተግባራዊ መፍትሄዎችን እሰጣችኋለሁ። አሁን ግን በህብረተሰባችን ውስጥ ያሉትን 5 የተሳሳቱ አመለካከቶችን እናውቅ። አንደኛ፣ የደም ግፊት ካለብኝ ራሴን ያመኛል ወይም ያዞረኛል ብላችሁ ታስባላችሁ። እውነታው የደም ግፊት ምንም ምልክት የለውም። አብዛኛው ሰው ስትሮክ እስኪመታ ወይም ልቡ እስኪቆም ድረስ አያውቅም። ለዛም ነው ጸጥተኛ ገዳይ የተባለው። ሁለተኛ፣ የደም ግፊት የዕድሜ ባለጸጎች ወይም የአዛውንቶች በሽታ ነው። እውነታው አሁን ጊዜው ተቀይሯል። ከ20 እስከ 44 ካሉት ወጣቶች ከአራቱ አንዱ የደም ግፊት አለበት። ባህር ጨው ከነጭ ጨው የተሻለ ጤናማ ነው። እውነታው የትኛውም ጨው ሶዲየም ነው። ባህር ጨውም ሆነ ማዕድን ጨው ሰውነቱ ላይ የሚያመጣው ጉዳት ተመሳሳይ ነው። ጨው ነው። አራተኛ፣ የእጽዋት የታሸጉ ምግቦች ሁሉ ጤናማ ናቸው። እውነታው ፋብሪካ ውስጥ የገቡ የጾም ምግቦች ስጋን ለመምሰል ሲባል ብዙ መጥፎ ስብና ከፍተኛ ጨው ይጨመርባቸዋል። የታሸገ ከሆነ ሁሌም አደገኛ ሊሆን ይችላል። አምስተኛ፣ መድኃኒት ከጀመርኩ የምግብ ሁኔታ ማስተካከል አያስፈልግም። መድኃኒት ግፊትን በጊዜያዊነት ይቀንሳል፣ ነገር ግን አኗኗራችሁ ካልቀየራችሁ መድኃኒት እየወጣችሁም ልብ ድካም ሊመታችሁ ይችላል። አንድ ታሪክ ልንገራችሁ። ዶክተር ቦቢ ፕራይስ የተባሉ ታዋቂ ሐኪም አሉ። በ16 ዓመታቸው አትሌት ሆነው ሳለ ደም ግፊት ታመሙ። ስብ አልነበራቸውም፣ ግን ግፊታቸው 170 ደርሶ ነበር። ለብዙ ዓመታት መድኃኒት ሞከሩ፣ ግን ሙሉ በሙሉ አልዳኑ። በመጨረሻ ምግባቸውን ቀየሩ። የተፈጥሮ ምግቦች ሲበሉ ግፊታቸው ወደ 117 ወረደ። ሙሉ በሙሉ ዳኑ። እናንተስ የደም ግፊታችሁን ዘንድሮ ተለክታችሁ ታውቃላችሁ? እሺ ታዲያ ምን እናድርግ? መፍትሄዎቹም እነዚህ ናቸው። አንደኛ፣ ፖታሲየም። ፖታሲየም የበዛባቸው ምግቦች አብዝታችሁ ብሉ። ሳይንሱ ላስረዳችሁ። ሶዲየም የደም ስሮችን እንደቆለፈ ቁልፍ ነው። ፖታሲየም ደግሞ ያንን ቁልፍ የሚከፍት ማስተር ቁልፍ ነው። ፖታሲየም የደም ስሮችን ዘና ያደርጋል፣ ያሰፋለታል። አቮካዶ፣ የኮኮናት ውሃ፣ ሐብሐብ እና ስኳር ድንች ምርጥ የፖታሲየም ምንጮች ናቸው። ሁለተኛ፣ ውሃ በደንብ ጠጡ። ኩላሊት አስፈላጊውን ጨው አጣርቶ በሽንት መልክ እንዲያወጣ ውሃ ይፈልጋል። ውሃ ስታሳንሱት ኩላሊት ይጎዳል፣ የደም ግፊት ይጨምራል። ይህም ቪዲዮ እያያችሁ ውሃ ጠጥታችኋል? አሁን ተነስታችሁ አንድ ውሃ ብርጭቆ ጠጡ። ሶስተኛ፣ የታሸጉ ምግቦችን ስትገዙ ከጀርባ ያለውን ጽሑፍ አንብቡ። ሶዲየም የሚለውን ፈልጉ። በአንድ ሰርቪንግ ምን ያህል ጨው እንዳለ እዩ። መጠኑ ከፍ ካለ መልሳችሁ መደርደሪያው ላይ አስቀምጡ። ትኩስ ምግቦችን መልመድ ጀምሩ። አራተኛ፣ እንቅስቃሴ አድርጉ። ሰውነታችን ለመንቀሳቀስ ነው የተፈጠረው። የሰውነታችን የታችኛው ክፍል ልብ የለውም። አዎ በትክክል ሰምታችሁኛል። ደም ወደ ልብ የሚመለሰው እግሮቻችን ስናንቀሳቀስ፣ የባጥ ጡንቻዎቻችንን ደሙን ወደ ላይ ሲገፉት። ካልተንቀሳቀሳችሁ ደም ዝውውር ይገደባል። በቀን ቢያንስ ለ30 ደቂቃ ፈጠን ብላችሁ ተራመዱ። አምስተኛ፣ ጭንቀት ቀንሱ። በቂ እንቅልፍ ተኙ። የደም ግፊት ማለት በተዘዋዋሪ የጭንቀት ግፊት ነው። ጭንቀት ሲበዛ ሰውነት አድሬናሊን ይረጫል፣ የደም ስሮች ይኮማትራሉ። እንቅልፍ ማጣትም እንዲሁ የልብ እረፍት ይነጥቃል። ዋናው ትምህርት የደም ግፊት ድምፅ አልባ ገዳይ ነው። ትልቁ ስህተት እኔ ጤነኛ ነኝ ምንም አያመኝም ብሎ ዝም ማለት ነው። ዛሬውኑ በአቅራቢያችሁ ወዳለ ፋርማሲ ወይም ክሊኒክ ሄዳችሁ ግፊታችሁን ተለኩ። ዛሬውኑ ከምግባችሁ የምትቀንሱትን የትኛው ነው? አቻር፣ ፒዛ፣ የታሸጉ ምግቦች? ከታች ኮሜንት ላይ ንገሩ፣ አነበዋል። ጤናማ ሕይወት መኖር ምርጫ ነው። የቪዲዮ ጠቃሚ ነው ካገኛችሁት ላይክ ማድረግ አትርሱ። ለቤተሰባችሁ ለምትወዷቸው ሰዎች ሼር በማድረግ ሕይወታችሁን አድኑ። አዳዲስ የጤና መረጃ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ የተሻለ ጤና ይዘን እስክንገናኝ ቸርን ሰንብት።